ሲጀመር ማለት ነው የለንደን ክለብ እኛን አይችለንም እኛን አይችለንም የለንደን ክለብ። ሌላ አንድ ነገር ደግሞ ልንገር፣ ላለፉት አመታት ሲያሰቃዩን የነበሩ ቲሞችን እንዲህ ነው መንገርፈው። በቃ በአግባቡ ትምህርት ወስደንባቸዋል። በቃ እንዴት ማስቀየም እንዳለብን ጠንቅቀን እናውቃለን። ኒውካስትል ምን እንዳደረግነው ታውቃላችሁ አይደል? ይሄ ራሱ ቀላል ምቀኛ ቡድን እንዳይመስል ጀማው፣ ቀላል ምቀኛ ቡድን እንዳይመስል በቃ ደገፍ አድርገናል። በአግባቡ ነው ያስደገፍነው። ጀማው እንኳን ደስ አላችሁ። 2-0 በሆነ ውጤት አሸንፈናል። ይህ ማለት ታዲያ ጀማው ሼባው እስኪጫወት ድረስ ሊጉ ምን መረውኛል ገብቷላ። አሁን ስራችን ምንድነው? ሼባው ላይ እንዲዘን እንቋጥራለና ማነው አሁን ይሄንን በደንብ ሼር ኮፒ ሊንክ አድርገህ ለጀማው በሙሉ ታዳረስልኛለህ። ትላንትና ድምጽ ስጡ ብዬ ነበር በሁለተኛ አካውንቴ ላይ እንቋጥር ሊቨርፑል ላይ ብዬ ይቋጠር ብሏል ጀማው። ስለሆነ እንቅ በደንብ ሼር ኮፒ ሊንክ አድርገህ ይኸውልህ አብዛኛው ሰው ይቋጠር ብሏል። እንቋጥራለን ጀማው። እንኳን ደስ አላችሁ የፕሪሚየር ሊጉ መሪዎች። እንግዲህ ከዚህ በኋላ እኛ ነን። ይኸውልህ ማንንም ስታወራ እንዲህ ብለህ እያየኸኝ ነው የምታወራው። ትርፌ እየመራች እንደሆነ አውቃለሁ፣ ግን አንቺም ከኔ ጋር ስታወሪ እንዲህ እያየሽ ነው። ወቂሽ እንችላለን እንችላለን። እንዴ ፒሶ ሰላሙ እንዴት ነው ዛሬ? አሸነፍሽ? አላየሁሽም እኮ ዛሬ አንቺ ጀማው በቃ ካልቋጠርንባት እኮ የቲም ቡድን እኮ የሚችላት የለም። ማውንትና ሴስኮ ገባ። ማን ሴስኮ ገባ? አይ እኔ ማለት ነው ትርፌ ቤት ላይ አሰልጣኞቹ ሊባረሩ ሲሉ ማለት ነው ተጫዋቾቹ አደገኛ የሚሆኑት ነገር ይሄናል። በቃ አስገርመኛል። ይሄ ሰውዬ ራሱ ዛሬ ቢኮረኮም ኑሮ እመኑኝ በቃ እኔ ቀንሶት ነበር። በቃ ይሄንን አውቆ ነው በቃ ወጥረው ተጋድሎለት ተጫውተው ነው ማለት ነው። እኔ እኮ ጨዋታውን በደንብ አላየሁም። መቼሽ ጥሩ ነው ማሸነፍሽ ማለት ለብሽሽቅም ደስ የሚለው እኮ እንደዚህ ነው። ለማንኛውም ግን አሁን ስንተኛ ደረጃ ላይ ነሽ? ደረጃሽን ንገሪኝ። እንዴት ነው ከፍ ብለሻል ወይስ እንዴት ነሽ? ንገሩኝ፣ ደረጃዋን ንገሩኝ። የት ነው ያለው? ይመቻችሁ። ይጮቱማ አንድ ላይ ሲያሸንፉማ አንድ ላይ ሲቆጣጠሩ እንደ ላይ ወያለው ተውኔ እናንተ መደመር ነው የሚሻለን። ተው ፍቅር ነው የሚሻለን። በእኔና በአንተ ጽም ሶስተኛ ሰው እየተጠቀመብን ነው። ሌላ አካል ተው ብያለሁ። ተው የዛሬ በቃ አንተ ሜራስን እኔ ሜራስ እንዴት እንደሚያምርብን እኮ። ኧረ በረኛችን ያባልቻው እናትካከሩ ዘንድሮ አንጮኛ እናትካከሩ። በቃ ዛሬ ደስ አለኝ። በቃ ለምን እንደሆነ አላውቅም፣ ደስ ነው ያለኝ። በቃ ይሄንን ደስታ ካየሁላ ቆይቼ ነበር። ኧረ አሪፍ ነው እኮ አሪፍ ነው። መንታ ላይ መታቻል። ግን ችግሩ ምንድነው? ቀጣይ ጨዋታ ታሸንፋላችሁ ወይ ነው ጥያቄው እኮ። አሁን እኛ ጋር አሪፍ ነው ዛሬ ጨዋታዎች ወይ እኔ ሰንደርላንድ ያጋባባችኋል ብዬ በጣም ጠብቄ ነበር። ግን ይሄ በረኛችሁ አሪፍ ነው፣ በጣም ይገርም ነው። ጭራሽ በመጀመሪያው ማች ክሬዲት ይዞ ከወጣ ኔክስት ማቾችን አሪፍ ያግዛችኋል ብዬ አስባለሁ። አንድ ጥያቄ አለኝ። ካዝሜሮ በየጨዋታው ቢጫ ካርድ በቃ በ7 ጨዋታ 5 ቢጫ። ኧረ በስመ አብ። አሁን ስለዚህ ጨዋታ ምን ተብሎ ነው ቪዲዮ የሚሰራው ነው? አርሰናል እንደሚያሸንፍ እኮ ሁሉም ሰው ያውቃል። ግን ዌስትሃም አምናና ካቻማ ከነበረበት አንጻር የተወሰነ ነገር ያደናቅፋል ምናምን እንጠብቃለን። ጭራሽ ሽልጥጥ ብሏል ከቡድኑ። ግምት ነው ያለው ዌስትሃም የሚባል ቲም። አርሰናል ሙሉ ጨዋታ እንዴት ተቆጣጥሮ ሲጀምር ስታርቲንጉ ላየ አርሰናል 5 ያገባል ብዬ ጠብቄ ነበር። ኦዴጋርድ የተጎዳባችሁ ነው፣ በጣም ትልቅ ችግር ኬዝ ነው። ራይስም እንደዛው አዝማሚያው ደስ አይደለም። ምን እየተፈጠረ ነው? ዌስትሃምን አስተናግዳ 2-0 ዌስትሃም ዋንጫ የሚያስጥለው ምናምን። ከዚህ በኋላ ያሉትን ቡድኖች 5ቱንም ነው የምናሸንፈው። አንድ ጎል ቢገባብን አናዘር ክሊን ሺት አናዘር ዋን ማን። የአርሴ ደጋፊዎች ጨዋታችን እንቅልፍ የሚያስተኛ ነው እናውቃለን። ገባህ? ግን ጠላት ለምን ይዝናናል? አንደኛ። ሁለተኛ ነገር ደግሞ እስካሸነፍን ድረስ ደስተኛ መሆን አለብህ። ሶስተኛና ዋነኛው ነገር ደግሞ ማለት የአርቴታ አታክ ሙሉ በሙሉ ስለተቀየረ ተጫዋቾቹ እስኪለምዱ ድረስ ነው እንጂ ምን አለ በለኝ እያሸነፍን እንሄዳለን። የበለጠ እያጋየን እንመጣለን። የበለጠ እያሸነፍን። አሁን ሼባው ላይ ጫና ማድረግ ነው። ቶፕ ኦፍ ዘ ሊግ ነን። ፈታ ዘና ነው ማለት አለብን። ማንቸስተር ዩናይትድ ገና ወሩ እንደጀመረ አሸነፈች። ገና ወሩ እንደጀመረ በዚህ ወር በእርግጠኝነት ነው ማታረግዘው። በቃ ገና ወሩ እንደጀመረ የወር አበባዋን አይታለች በክሊን ሺት። ኤኮ ሰበር ዜና ስታሸንፉ ነው ሰበር ዜና ተብሎ መነገር አለበት። ስታሸንፉ አዲሱ በረኛ መጥቶ ክሊን ሺት እድል ነው አይደለም? እስቲ እናያለን አብረን ኔክስት ዊክ ሼባው ስላለብሽ አሪፍ ኮንፊደንስ ነው። በዚህ ሼባውን ተለጥፊያለሽ። የበረኛው ነገር ግን ብዙ እንዳያስደምምሽ አለ። ኦናናም እዛ ከ4 ጨዋታ 2 ክሊን ሺት ይዞ መጥቷል። ገባሽ አይደል? ይሄ ልጅ ማንቸስተር ዩናይትድ መጥቶ ክሊን ሺት ማውጣት ከጀመረ እዛ የነበረበት ቤልጅየም
ቤልጅየም ኔጌቲቭ ጎል ነበር የሚገባበት ማለት ኔጌቲቭ ጎል ነበር እየገባበት የነበረው ይችላል አንቺም ትችያለሽ አንድ ሳምንት ያንቺ ደጋፊ ነኝ አሁን መሀል ሳምንት ላይ ጨዋታ ምናምን ስለሌለሽ ሳምንቱ ሙሉ ታወሪ ነው አታፍሪ ሳምንቱ ሙሉ ስትሸነፊ ራስኩ 3 ቀን ታርፊና ታወሪያለሽ በመሃል ታወሪያለሽ ተጫውተሽ አሸነሽ አሁን ደግሞ ማን ይችልሻል እርግጠኛ ነኝ አሁን ከአርሰናል ደጋፊ በለጠ ነው የሚጨፍርኛ ማደስ አላለ 2-2 አሸንፈን እንናደዳለን ጫዋታችን አላማረም እንላለን አላረካንም ቦሪንግ ፉትቦል ብዙ ነገር ነው ከኛ ከራሳችን ጋር በማሸነፍ ለኛ በቂ አይደል አንቺ ግን አጫውተሽም ትደሰቻለሽ አራ ተሸነፈሽም አይደብርሽም እናቴ ትሙት አይደብርሽም ኮርተሻል ማታያስ ኩኛ ዋታን አሜዚንግ ፐርፎርማንስ 007 ይቀጥላል አባቴ 007 008 ነው በቃ ይሄ እኮ ነው ማንቼ ማርያምን በቃ ትክክለኛው ማንቼ ይሄ ነው በቃ ስለ ሰንደርላንድን ምናምን መስጠት ያን ያክል የሚያመጻድቅ ነገር ምናምን አይደለም ግን ሩበን አሞሪም ሲስተም ምናምን ከሲስተም ችግር የለብንም ኦሊቨር ግላስነር ዛክ ክሪስታል ፓላስ ቤት በ3-4-3 ታሪክ እየሰራ ነው ችግር የለም ግን ውጤት አምጣ ዲሲዥኖችን ውሳኔን አስተካክል ነበር ልክ ትንሽ ውሳኔውን ሲያስተካክል አያችሁ አይደል አሰላፎቹን ሲያስተካክል ያ ባይንደር የተባለ ዛ ቱርክ ሀገር ሻይ ቅጠል ሻጨኔ እንዴት ብሎ ኳስ ተጫዋች እንደሆነ አላቅም ልክ አያችሁ አይደል ሌመንስ ሲገባየው በቃ ለተከላካዮች ራሱ ኮንፊደንስ ይሰጣል ሴት ፒስ ምናምን ይሄ የቆመ ኳስ ምናምን ኮርቷ በለው ልጁ ረጅም ነው ታይሚንግ ይችላል የቆመ ኳስ አያሳስብም ያረጋጋላል ትንሽ ሴስኮን ታርጌት እያረገ የሚመታቸው ኳሶች ኦን ታርጌት አልነበሩም ይስተካከላል እሱ ሴቭ ላይ ያስታው ፍሌክሲብል እንደሆነ ራሱ እንዲያይተኩ ታውቃለህ እኮ መቤቴ ያ ማጓየር ሌኒ ዮሮን የመሰለ ሰው ይዘ እንዴት ባክፎሩ እንደተረጋጋ ማጓየር ገብቶ ግን የሰራው ያ ደደብ ገብቶ የሰራው አይታችኋል 80 ምናምን ደቂቃ ዴሊክትን አልፎ ሲመጣ አንተ ወደሚመቸው ቦታ ታሳፋለታለህ ወዴት እያጠበበ እንደሆነ አይታችኋል ሌመንስ ባይሆን እኮ ገብቷል እኮ ያ ደንቆሮ በቃ ስለ ጭንቅላቱን ማሪፍ ነው ምናምን ማጓየር ሻንጣ አውራጅና ጫኝ ማድረግ ነው እሱ በቃ ከዛ በኋላ ኡጋርቴ ደግሞ ይቀመጥ ትንሽ ካዝሜሮ ፊዚካሊ ደከም ቢልም ወርልድ ክላስ ነው ከሱ የሚማረው ነገር አለ ከዛ ደግሞ ፕራግማቲክ መሆን እንደ ጨዋታው አስፈላጊነት አሰላለፍን ልጆችን መምረጥ ማለት ደግሞ ፐርፌክት ዛሬ ይሄ ነው በቃ ልክ ዳይሬክት የሆነ ጨዋታ ስትፈልግ ዶርጉንና ኩኛ ሁለቱም ኳስ ይዘው መግባት ይፈልጋሉ ኳስ ይዘው ለመጫወት ፕሮሰስ ለማድረግ ስትፈልግ ደግሞ ዲያጎ ዳሎና ሜሰማውት ቶሎ ኳስ ለቀቅ ያረጋሉ ፕሬሲንግ ላይ አሪፍ ናቸው ዛሬ ኳሱ ፍሎ ነበረው አማድ ያሉን ደግሞ ሁሌ እንፈልጋታለን ሴስኮ ሁለተኛ ጎሉን አስቆጥራል አቤት ግርማ ሞገሱ ሲዘል እናቴ ትሙት ብቻ ያበረ ቅያሬዎቹ ራሱ በቃ ልክ ስትመራ ጨዋታውን ቴምፖ መቆጣጠር ስትፈልግ ኮቢ ሜኖን ታስገባታለ ረጋ ያለችውን ብሩኖ ፈርናንዴዝ ለ10 ቁጥር ላይ ጊዜ ተሰጠዋለ ኡጋርቴ ልክ ካዝሜሮ ደግሞ ቢጫ ሲያገኝ እንደባለፈው ቀይ እንዳያገኝ ኡጋርቴ ቅያሬዎቹ ፐርፌክት ከማጓየር ውጪ ሁሉ ነገር ነው ዛሬ ሁሉ ነገር ነው የተመቸኝ ይቀጥል በሚቀጥለው እንዳትንቦጃቦች ከጫና የምትወጣው አንዳንድ ጊዜ የሰው ሐሳብ እየሰማህ ነው ዛሬ በጣም ደስ ብሎኛል አርሰናል 2 ዌስትሃም 0 የተጫዋቾች ሬቲንግ ማለት ነው እንደ ሁሉ ጊዜው ከበረኛ ነው የምንጀምረው ዴቪድ ራያ ዛሬ ኳስ ሲሞከርበት ራሱ አላየሁትም በቃ የመጀመሪያው ኮርና ተሻማ እሱን ኳስ አለፈው ምንም ነገር አላደረግም ሙሉ ጨዋታው ላይ ማለት ነው ስለዚህ 7 ከ10 ሰጥተናል ለዴቪድ ራያ በዛ በኩል ካላፊዮሪ ኢንቨርት እያደረገ በጣም አሪፍ ጨዋታ ለመጫወት ሞክሯል ማለት ነው ግን ያው የተለየ ነገር አላየንበትም እሱ ላይም 6.5 ተከላካይ መስመራችን ሶሊድ ነበረ በቃ ምንም ወደፊት እኮ መምጣት አልቻሉም የምሬ በጣም እያጠቃን ነበር ዛሬ ገባችኋ ስለዚህ ጋብሪኤልም ሳሊባ ማለት ነው 7-7 ሰጥተናቸዋል ከዛ በኋላ ቲምበር በጣም ኦቨርላፕ እያደረገ በጣም የሚገርም ቲምበር በጣም ዲስአፖይንት የማያደርገኝ ተጫዋች ነው የምሬ ነው 8 ከ10 ማለት ነው ወደ መሃል ሜዳው ግን ከመሄዴ በፊት ማለት ነው ኤሌፋንት ቤቶች ለእናንተ የሚገርም ነገር ይዞላችሁ መጥቷል ገባችሁ በአፍሪካ ቀዳሚ የሆነው ኤሌፋንት ቤት ማለት ነው ለእናንተ ስታስገቡ 300% ዲፖዚት ከዛ በተጨማሪ ደግሞ ማለት ነው 100% የካዚኖ ቦነስ 100% የካዚኖ ቦነስ እና አካውንታችሁን ታች አስቀምጥላችኋለሁ ማለት ነው ገብታችሁ የምትፈልጉትን ነገር ማሸነፍ ትችላላችሁ ኮሜንት እያደረጋችሁ ቪዲዮአቸው ላይ ማለት ነው ስለዚህ አሁን ወደ መሃል እንሄዳለን ዴክላን ራይስ በስመ ፐርሰናል ማን ኦፍ ዘ ማች ዴክላን ራይስ ነው ዛሬ ማለት ነው በቃ የሚያምር ጨዋታ ነው ይጫወቱ ጎል ያስፈልገን ነበር አገባው ማለት ነው በጣም የሚያምር ጨዋታ ዴክላን ራይስ ዛሬ 9.5 ያው ኤዜ ጨዋታውን ኮንትሮል ለማድረግ ነበር እየተጫወተ የነበረው ኳሶቹን አያያዙ ምናምን ኤዜ ሁሌ ደስ የሚል ሰው ነው ማለት ነው የሚገርም ቻንስ ግን ስቷል የሚገርም ማለት ነው ይሳቱ ስለዚህ ኤዜ 6.5 ሰጥተናል ኦዴጋርድ ያው ምንም ጨዋታ ውስጥ አልተመለከትነው ማለት ነው አሁን ኦዴጋርድ ነው ተን ዙቢሜንዲ ነው መንካቱ ኦዴጋርድ ምንም ስላልተጫወተ 5 ከ10 ነው የምንሰጠው ማለት ነው ዙቢሜንዲ ገብቶ ግን በኦዴጋርድ በኩል አሪፍ ጨዋታ ተጫውቷል የመጀመሪያውን ጎል በሱ ምክንያት ነው የተቆጠረው 7.5 ማለት ነው ወደ ዊንግ እንሄዳለን
ሳካ ዛሬ አግብቷል ማለት ነው። ጨዋታው ላይ በጣም የሚያምር ጨዋታ ነበር ሲጮት የነበረው ሰውነቱን እየሸፈነ ምናምን ነገር ማለት ነው። 8 ከ10 ሰጥተናል። ጊዮኬሬሽ ሁሌ ማለት ነው በቃ ጥረቱ 10 ከ10 እንድትሰጡት ያደርጋችኋል። ገባችኋ? ስለዚህ ዛሬ ዝም ብለን 8 ከ10 ሰጥተናል ለሱ ማለት ነው። ትሮሳርድ በጣም የሚያምር ጨዋታ 8.5 በጣም ጽድት ያለ ጨዋታ ማለት ነው። ሜሪኖ ገብቶ ተቀይሮ አሪፍ ነው የተጫወተው 6 ከ10 ማርቲኔሊም 6 ከ10 ማለት ነው። አንተ የእውነት ምላችሁ ደስ አለኝ ዛሬ አንተ ለካ ዩናይትድ ላይ በጣም እየቋጠርኩበት ነው። ሲሸነፍ ሰለችኝ። አሁን ሲያሸንፍ ራሱ ደስ እያለኝ መጣ። ለምን የሆነም ቆየ ካሸነፈ። የዛሬውን ጨዋታ እኔ በደንብ አላየሁትም። ገባችሁ? ምክንያቱም የራሴ ቲም ላይ ነው ትኩረት እያደረግኩ የነበረው። ሼስኮ አገባላችሁ ሁለተኛ ተከታታይ ጌም ሼስኮ። አራራራ ይቻላል። የምሬ ነው። አሞሪማውን ማሰብ ጀመረ መሰለኝ። ማውንት የሚያምር ጎል ነው ያገባው። የእውነት ማልክዳችሁ ማውንት ያገባው ጎል ቴክኒካል ተጫዋች እንደሆነ ያሳያል። በቃ ተቻረገው ኮንትሮል በቃ ጥቅልል ማለት ነው። ያበደ ጌም ነበር ዛሬ የተጫወታችሁት ማለት ነው። ትንሽ በረኛችሁም 1-2 ኳስ መልሷል። ግን ምንድነው መሰላችሁ ትንሽ ወደ ሞመንተሙ እየመጣችሁ ነው። አሁን እኮ አሪፍ ነው። እኔ ደስ አለኝ የምራረ ዘንድሮ ያደገው ሰንደርላንድ ዘንድሮ በሚወርደው ማንቸስተር ዩናይትድ 2-0 ተሸንፏል። ጥሩ ለውጥ ነው ማንቼ። በአንድ ወር ውስጥ ነበር 3 ነጥብ የምታገኙ ከዚህ በፊት፣ አሁን በ2 ሳምንት አድርገሽዋል። ጥሩ ለውጥ ነው። ቤንጃሚን ሼሽኮም ጎል ማስቆጠር ጀምሯል። ጥሩ ነው። አሪፍ ላይ ነው ያላችሁት። እኔ የደበረኝ አሞሪም የሰጠው አስተያየት ነው። አሁን የፕሪሚየር ሊግ ዋንጫ ፉክክር ውስጥ ነን አለ። እውነትህን ነው። በአሞሪም አስተያየት ዙሪያ ምን ማለት ትፈልጋላችሁ? ኮመንት ላይ ንገሩኝ። አውጣው። እንግዲህ ኃያሉና ሻምፒዮኑ አርሰናል የፕሪሚየር ሊጉ አናት ላይ ተቀምጧል። ቶፕ ላይ ተቀምጧል። ማን ነው የሚያወርደው? ከአሁን በኋላ ማንም አያወርደውም። ሊቨርፑል ከደቂቆች በኋላ ይጫወታል። አቻ ነው የሚያልቀው ጨዋታው። ቶፕ ለኛ ነው የምንሆነው ማለት ነው። ማንም አያወርደንም። እንበለዋለን ዘንድሮ